ሰላም እንዴት ናችሁ ውድ ተመልካቾች፣ ዛሬ በዚህ ቪዲዮ ማሳያችሁ ፍሪ ካሽ የሚባል አፕሊኬሽን አለ። ይህንን አፕሊኬሽን ተጠቅመን እንዴት አድርገን ነው በቀን ከ3 እስከ 7 ዶላር መስራት እንደምንችል አሳያችኋለሁ። ይህንን ቪዲዮ ላይክ በማድረግ ጀምሩት። ሊንኩን መጀመሪያ ኮሜንት ቦክስ ውስጥ ወይም ደግሞ ዲስክሪፕሽን ላይ ያለላችሁ እሱን መጀመሪያ ክሊክ ሳደርጋችሁ በኋላ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ወደ ፕሌይ ስቶር ከገባችሁ በኋላ እናንተ ኢንስታል ብሉት። እኔ ኢንስታል ስላደረጉት አንድ ጊዜ ማለት ነው። እናንተ ኢንስታል ካደረጋችሁ በኋላ ይሄንን ኦፕን ትሉታላችሁ ማለት ነው። ከዛ ወደ አፕሊኬሽን ይወስዳችኋል። ጂሜል ነው መክፈት የምፈልገው እኔ በጂሜል አካውንት ማለት ነው። እኔ ጂሜል ብያለሁ፣ እናንተ በፌስቡክም መክፈት ትችላላችሁ። ከዛ እንደዚህ እንትን ያመጣልኛል። ከዛ እንደዚህ የኔን ኢሜል ያመጣዋል ማለት ነው። እናንተ የምትፈልጉትን ኢሜል ምረጡ። ከዛ ኢሜላችሁን ከመረጣችሁ በኋላ ወደዚህ አፕሊኬሽን ይወስደኛል ማለት ነው። ወደዚህ ያመጣኛል ማለት ነው። እነዚህ ላይ እንደምትመለከቱት በጣም ብዙ አፕሊኬሽኖች አሉ። እነዚህን አፕሊኬሽኖች እያንዳንዳቸው ዳውንሎድ አድርጋችሁ እንደምትመለከቱት ለምሳሌ 45 ዶላር ነው የሚለው። እነዚህ ዳውንሎድ ማድረግ ብቻ ሳይሆን አውርዳችሁ ሌቭል አለ። በየሌቭሉ ከደረሳችሁ በኋላ ነው በ10 ሌቭል 0.1 ነው የሚከፍላችሁ። ይሄ እስከመጨረሻው ሙሉ ሌቭል ከጨረሳችሁ 45 ዶላር ይሰጣችኋል ማለት ነው። ብዙ ጌሞች አሉ ማለት ነው። እንደምትመለከቱት እነዚህን ጌሞች እያንዳንዳቸው መጫወት ትችላላችሁ ያወረዳችሁ። በየሌቭሉ ስትደርሱ ነው ብር የሚሰጣችሁ ማለት ነው። ስላወረዳችሁ ብቻ ሳይሆን ሌቭል እነሱ የሚፈልጉት ሌቭል ብቻ ከደረሳችሁ ነው ብር ማግኘት የምትችሉት። እንደምትመለከቱት ብዙ አፕሊኬሽን አለ ማለት ነው እዚህ ላይ። እኔ አሁን አንዱን ክሊክ አደርገዋለሁ። እንደምትመለከቱት ወደዚህ ያመጣኛል። የ1.18 ዶላር ነው የሚለው። ሌቭል 10 ስትደርሱ 0.1 ይሰጣችኋል። ሌቭል 15 ስትደርሱ ደግሞ 0.2 ይሰጣችኋል ማለት ነው። እንደዛ ያለ ነው። ይለያያል፣ እስከና አፕሊኬሽኑ ይለያያል ማለት ነው። እያንዳንዱ ይለያያል። ብዙም ይከፍላል፣ ብዙ ትንሽ ብርም አለ ማለት ነው። ግን ብዙ ብር ያለው እነሱን ባትጀምራቸው እላለሁ እኔ። ምክንያቱም በጣም ጊዜ ይወስዳል። 1 ዶላር 2 ዶላር የሚለው እነሱን ወዲያውኑ መጨረስ ትችላላችሁ ሌቭሉን ማለት ነው። እስቲ አንዴ ወደ ማይ ኦፈርስ የሚለው ገብቼ ላሳያችሁና እኔ ዳውንሎድ ያደረኳቸውን አፕሊኬሽኖች አሉ። እዚህ ላይ እንደምትመለከቱት ማይ ኦፈር የሚል አለ ማለት ነው። እሱን አንዴ ክሊክ አደርገዋለሁ። በጎን ያለው ማለት ነው የሆነ አረንጓዴ ከለር ወደዚህ ማለት ነው ማይ ኦፈር የሚል አለ። እነዚህን ያወረድኳቸው አፕሊኬሽኖች ማለት ነው። ሶስቱን ዳውንሎድ አድርጌያቸዋለሁ። እንደምትመለከቱት የ43 ዶላር ነው ማለት ነው። ይሄንን ሌቭል እንዳለ ከጨረስኩ በኋላ ነው 43 ዶላር የሚሰጠኝ። 10 ሌቭል 20 ሌቭል ብደርስ ደግሞ የተወሰነ አገኛለሁ ማለት ነው። 43 ዶላሩን አይሰጠኝም ሙሉን ካልጨረስኩ ከፋፍሎ ነው የሚሰጠኝ ማለት ነው። 0.1 0.2 በየሌቭሉ ይለያያል። መሃል ላይም ማቋረጥ ትችላላችሁ። ይሄ እንደምትመለከቱት 2.59 ዶላር ነው የሚለው። እነዚህ ሌቭሎች ከጨረስኩ በኋላ ነው የሚሰጠኝ ማለት ነው ብር ማለት ነው። ያው እንደምትመለከቱ ነው ሌቭል አሉ። ብዙ ሌቭል ያላቸው አሉ። ደግሞ ወደ ካሽ አውት የሚለው እንዴት አድርጋችሁ ብሩን ከሰራችሁ በኋላ በምን መንገድ ማውጣት እንደምትችሉ አሳያችኋለሁ። ይህንን እንደምትመለከቱት ወደ ጎን ያለው ካሽ አውት የሚል አለ፣ ማይ ኦፈርስ የሚለው ማለት ነው። ወደ ጎን አለ ማለት ነው። እሱን አንዴ ክሊክ አደርገዋለሁ። እዚህ 4 ምልክቶች አሉ። 1 2 3 4 ማለት ነው፣ ታች ያሉት ማለት ነው። እሱን አንዴ ክሊክ አደርገውና
እንደምትመለከቱት ወደዚህ ያመጣኛል። ፔፓል አለ እንደምትፈልጉት በምትፈልጉት ባንክ ማውጣት ትችላላችሁ እናንተ። ያው ፔፓል $5 ጀምሮ ማውጣት ትችላላችሁ። $5 ጀምሮ ማለት ነው። እንደምትመለከቱት በቪዛም ማውጣት ትችላላችሁ። ፔፓል ያው ብዙ ቪዲዮዎች አሉ ስለ ፔፓል አከፋፈት የማታውቁ ካላችሁ ማለት ነው። ቀላል ነው፣ በቀላሉ መክፈት ትችላላችሁ ፔፓል። እንደምትመለከቱት ብዙ የባንክ አማራጮች አሉ። ከነዚህ መርጣችሁ በፈልጋችሁት ማውጣት ትችላላችሁ። ብዙ ባንኮች አሉ ማለት ነው። ያው አሁን ደግሞ በኢንቫይትም ደግሞ 5% ኮሚሽን 6% ኮሚሽን እያለ ይሰጣቸዋል ማለት ነው። ሪፈራል ሊንክ አለ። ኢንቫይት በማድረግ ብር ማግኘት ትችላላችሁ ማለት ነው። እንደምትመለከቱት ይሄ ሪፈራል ሊንክ ነው ማለት ነው። ይሄ የኔ አካውንት ነው። እኔ እስካሁን $0.60 ነው የሰራሁት ማለት ነው። ያው እንደምትመለከቱት ነው። ይሄንን ሊንክ ኮፒ አድርጋችሁ ለምትፈልጉት ሰው መላክ ትችላላችሁ። ያው እንደዚህ ያደረጋችሁ መስራት ትችላላችሁ ማለት ነው። ይህንን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።